እኔን ያየ ይቀጣ። ይሄንን ቪዲዮ እየተከታተልክ ነው ይሄንን ያደረከው። ምንም እንኳን አብረን በልተናል 2 አመትም 3 አመትም አብረን ብናሳልፍ አብረን በልተናል፣ አብረን ጠጥተናል። አብሮ የበላ አብሮ የጠጣ ግን ለጓደኛው ይሄን ያህል ክፉ ነገር አይመኝም። በቃ ይሄን ያህል ክፋትን እንዴት ትመኝብኛለህ? ግን ደግሞ እስከ ህግ ደረጃ እንሄዳለን፣ አንላቀቅም። አሁን ይሄንን ቪዲዮም ሲያይ ታውቃለህ፣ ራስን ማን እንደሆንክ ታውቃለህ። እሺ በኔ ናሆ ማሞ በሚል ብር ልከሻል? ናሆ ማሞ በሚል ብር ልከሻል ወይስ በማን የላክሽው? ከጎንሽ የነበርኩት ለዚህ ነው። እኔ እውነታውን ስላወቅኩኝ ነው። ግን ደግሞ አልተረዳሽኝም ናርዲ። ሰላም እንዴት ናችሁ? ውድ የዩቲዩባችን ቤተሰቦች ደህና ናችሁ ወይ? እንግዲህ ዛሬ የተገናኘ ነው ለአንድ በጣም ትልቅ ጉዳይ ነው። እንግዲህ ባለፈውን ነገር ተመልክታችኋል ብዬ አስባለሁ። እንግዲህ ቤተሰቦች ደህና ናችሁ ወይ? በጣም ሰሞኑን እንግዲህ እየተፈጠረ ያለውን ዩቲዩባችን ላይ እያያችሁ ነው። በጣም ከባድ የሆነ ሁኔታ ተፈጥሯል። እሱን ነገር ደግሞ ለመፍታት በምንሞክርበት ጊዜ ነገሮች እየተበላሹብን በጣም ወዳልተፈለገ ነገር እየሄዱ ነበር። ባለፈው ግን አንድ ነገር ሰምተናል ማለት ነው። ናሂ ለናርዲ እንግዲህ አንዳንድ ነገሮች ነግሯታል። እናም እሷ ለመቀበል በጣም ተቸግራ ነበረ። ግን ይህን ነገር ያመጣ ነው እኛ ስለሆንን እኛው ራሳችን መፍታት አለብን ብለን ያሰማናቸው ነገሮች አሉ። እስኪ ያሰናቸው ነገሮች አሉ። ከዛ በፊት ግን እንግዲህ ቤተሰቦቻችን ከዚህ በፊትም እንደነበረው እንዳያችሁትም እኛ ካሰብንበት አቅጣጫ ብዙ ነገሮች እየወጡ ተመልክታችኋል። እንግዲህ ምን ማለት ነው? እኛ እንግዲህ ናርዲን ይዘና ስንመጣ ወደዚህ ዩቲዩብ የናርዲን ሀቅ ለማስመለስ፣ ገንዘቧን ለማስመለስ፣ የናርዲን እንባ ለማበስ ነበረ ሀሳባችን። ነገር ግን ይሄ እኛ ያሰብነው ቀና ሀሳብ መንገዱን ስቶብናል። መንገዱን የሳተብን ምንድነው? ናርዲ የተለየ ስሜት ለናሂ ሊኖራት ችሏል። ምክንያቱም እስከዛሬ ድረስ ያወራት የነበረ ሰው ስለነበረ ወደ ፍቅር ሁኔታዎች ውብዬን እስከ ማስቀየም ፕላስ ደግሞ ውብዬን ታማ ሆስፒታል እስከ መግባት ድረስ የደረሰችበት ሁኔታ ነበር የነበረው። እንግዲህ እስካሁን ድረስ ያየናቸው ነገሮች አቅጣጫ ወደ ናሂ የሚመሩ ናቸው ብዬ አስባለሁ እንደኔ። ምክንያቱም ናሂ ገንዘብ ወስደሃል አውርተኸኛል በምትለው ሰዓት ተመሳሳይ የሆነ ነገሮች ተመልክተናል። ስልኩ የራሱ ነበር እንደተመለከታችሁት። ከሷ ጋር በተፈጠሩ ነገሮች ለሷ እያገዘ ውብዬን ሲያስቀይም ተመልክታችኋል። እና ይሄ ነገር ለኛ በጣም አይምሮ የሚነካ ነገር ነው የሆነብን። ምክንያቱም ከማን እንደምንሆን ግራ እስከሚገባኝ ድረስ መጀመሪያ ላይ ለናርዲ ነበርኩኝ እሷን እጄ እስከመጣው ድረስ። ነገር ግን በሆነ ሳይድ ደግሞ ሳስብ ውብዬ ደግሞ እዚህ ጋር እየተጎዳች ነው ያለችው። ከእንደገና ደግሞ ናርዲ በዚህ በኩል እያዘነች እየተጎዳች ነው ያለችው። ናሂ ደግሞ በትዳሩ ሊበተንበት ጫፍ ደርሷል። ስለዚህ ይሄ ነገር እኛ ይዘን የመጣ ነው ነገሩን ለመፍታት ነገሩን ጥሩ ነገር ለማድረግ ነበር፣ ግን አልተሳካልንም። የብስለት ማነስም ሊሆን ይችላል። እንደዛ ነገር አጋጥሞንም ስለማያቅ ቤተሰቦቻችን ኮሜንት ሴክሽን ላይ ነገሩን ባልናችሁ መሰረት አንዳንድ አስተያየታችሁንም ሰጣችሁናል። እኛም ስለከበደን ነው ሁኔታው ማለት ነው። ስለዚህ ዛሬ አንድ አዲስ ነገር አለ። እስቲ ሁሉ ነገር ወደ ጥሩ መንገድ ይመራናል ብለን እናስባለን። እንግዲህ ያሰባናቸው ነገሮች በጠቅላላ እንግዲህ አሁን ተሰብስበው ወደ አንድ የመጡልን ይመስለኛል። ማለትም ባለፈው ናሂ ቀለበቱን አልቀበልም ማለቱ አላደርግም ማለቱ አንድ ደስ የሚል ነገር ነው። ለምን ናሂ እዚህ ጋር ትዳር ያለው የአንድ ልጅ አባት ነው። ድጋሜ ደግሞ አንድ ልጅ እየጠበቀ ያለ አባት እስከመሆኑ ድረስ ይህንን ነገር በጥሩ መልኩ ይፈተዋል ብለን አስበን ነበረ። ያው እሱም አለመቀበሉ ጥሩ ነገር ነው። ግን የሆነ የተደበቀ እውነት አለ። ከኛም የተደበቀ ከናንተም የተደበቀ የነበረ ግን ዛሬ ጠርተን ሁሉንም ናርዲም ናሂም ሄሉም ባለችበት ነገሩን ከናሂ ጋር በደንብ የምናወራበት ይሆናል። ለምን ናሂ በጣም ብዙ የተደበቁ ነገሮች አሉ እያለ ነው እሱ ጋር ማለት ነው። ለምን ናሂም እንደዛ የሆነበት ምክንያት ማለት አብረው እንዳልነበሩ ነግሮናል። አብረው አልነበሩም። ከናሂ ከቤት ከወጣበት ጊዜ ጀምሮ አብረው አልነበሩም። ከናርዲ ጋር አብረው እየኖሩ አልነበረም። ናሂ የነበረው ሄሉ ጋር ነው። ያለምን ሆነ የሚለውን ነገር እስኪ ዛሬ በደንብ ያስረዳናል ብለን እናስባለን። ያው ነገሮችን በሰላም መፍታት በጣም አስፈላጊ ነው። ትዳር በጣም ክቡር ነገር ነው እና በሰላም መፍታት አስፈላጊ ስለሆነ ዛሬ ግን እውነታውን
ይዞ መጥቶ ናሂ በደንብ እንዲያስረዳን እንፈልጋለን። ለዛም ነው እንግዲህ ዛሬ መጣ ነው። አዎ ፕላስ ደግሞ ናሂ ወስዳል የተባለው ገንዘብ አለ። እኛም አላማችን እሱ ስለነበረ መጀመሪያ በዛም ዙሪያ በሁሉም ነገር ዙሪያ እኔ የምነግራችሁ ነገር አለ። እኔ እስካሁን ድረስ ያደረኩበት ይሄን ሁሉ ነገር ሳደርግበት የነበረው ነገር ለቀና ነው በሚለን ሰዓት እኛ አላመን ነው። እውነት ለመናገር ለምን መሰላችሁ? ልጅቷንም ጎዳት። እንደተመለከታችሁት ውብዬ ብቻ አይደለችም እዚህ ጋር ናርዲም ተጎዳች። ናርዲ ታመመች። አሁን ባለፈው በጣም ታማ ነበረ። እኔም ተከትያት ከሄድኩ በኋላ ሐኪም ቤት ወስጃት ምናምን ነገር ትንሽ አንዳንድ መስተጓጎሎች ነበሩ። እሱ ነገር እኔንም በጣም አሳዝኖኛል እና ናሂ በሚደውልልኝ ጊዜ ምንድነው የፈለከው? ከዚህ በላይ ልጅቷን ምንም ልታረጋት አትችልም፣ ከሁለቱም ያጣን የሆንከው ብዬ በምለው ሰዓት በጣም ትልቅ ቦታ ለውብዬ እንደሚሰጣት ነገር ግን የተፈጠሩት ሙሉ ነገሮች መብራራት እንደሚፈልጉ እኛንም ይቅርታ ማለት እንደሚፈልግ ሁሉን ነገር ባሰበው መንገድ እንዳልሄደለት ሁሉ ነግሮኛል። ስለዚህ ዛሬ ሙሉን ነገር እነግራችኋለሁ ብሏል። እስቲ ጠርተነዋል ላገኛችሁ በሚለኝ ሰዓት እሺ ብየው እንግዲህ ዛሬ ጠርተነዋል። እየመጣ ነው እንግዲህ አይ ሆፕ ሁሉ ነገሮች የሚስተካከሉበት ጊዜ እየመጣ ነው ብለን እናስባለን ከእግዚአብሔር ጋር። አዎ እግዚአብሔርም ይረዳናል። እንግዲህ ሁላችሁም እንግዲህ ጸልዩልን፣ ሁሉም ነገር ጥሩ እንዲሆን፣ መንገዳችን ቀና እንዲሆን ጸልዩልን። ምክንያቱም ይሄ ቤተሰብ መበተን በኋላ ከባድ ችግር ይዞ ሊመጣ ይችላል። ፕላስ ደግሞ ዩቲዩባችን የሚከታተሉ በጣም ብዙ እናትና አባት አሉ፣ ልጆች አሉ። ስለዚህ ከዚህ ነገር ምን ሊማሩ ይችላሉ? የሚገርማችሁ ነገር እኛ ስንጨቃጨቅ ምን ስንል ተው የኛ ይቀር ዩቲዩባችን የሚመለከቱት ሰዎች እንዴት ነው የሚሆኑት ምንድነው የሚማሩት ከኛ ብለን ብዙ ጊዜ ተጨንቀን አውርተንበታል። እኔና እሱም በመሀል ያጋጨን ጉዳይ ነበር ከተመለከታችሁትና ስለዚህ ዛሬ አንድ መስመር የምንሻገርበት ነው ብዬ አስባለሁ። ስለዚህ ዛሬ አዲሱን ምዕራፍ የምንጀምርበት ቆንጆ ነገር የምናይበት ብለን የምናስበውን ነገር ለማድረግ እንግዲህ እስኪ አሁን ናርዲ ነው ፈቃደኛ ያልሆነችው ከላገኛችሁ አልፈልግም ብላናለች ባለፈው ሁላችሁንም። ስለዚህ ለብቻዋ ኪራ በደንብ አናግሯት ነበረ እና አሁን ያለንበትን ቦታ እና አሁን መምጣት እንደምትችል እንጠይቃትና እስኪ የምትመጣ ከሆነ በደንብ አድርገን ለሷም ምን ነግራት ናሂም የሚያስረዳን ይሆናል። አዎ እስቲ ከእግዚአብሔር ጋር እስቲ ሁሉ ነገር እንዲሳካልን ጸልዩልን። ናሂን እንግዲህ ሲመጣ ቪዲዮአችንን እንቀጥላለን ማለት ነው። አብራችሁ ነው። ናሂና ሄሉ አይ ቲንክ እየመጡ ነው እና ያለውን ነገር በደንብ ያስረዳናል። ሁሉ ነገር ጥሩ ይሆናል ብለን እናስባለን። ቤተሰቦች እንግዲህ ናሂ እንዴት ነህ? ሰላም ነው አለ ሄሉ እንዴት ነሽ? ሰላም ነው አለ ሰላም ነው አለ። እንግዲህ በጣም አመሰግናለሁ እሺ ብላችሁ ተስማማችሁ እንድንገናኝ ፈቃደኛ ስለሆናችሁ ያለውን ነገር እውነትም መውጣት አለበት ብላችሁ ከልባችሁ ተሰምቷችሁ ነው እሺ ስላላችሁ ከልብ አመሰግናለሁ። ምክንያቱም በጣም ከባድ ጭንቀት ውስጥ ነበርኩኝ። ይህንን ነገር ብቻዬን እያስታመምኩ ነበር። ግን ደግሞ ዛሬ እውነቱ መውጣት ስላለበት እውነቱ ይወጣል። ያው እኛ ላንተ የተለየ ችግርም ጥላቻም ኖሮን ሳይሆን የልጅቷ መጎዳትና እኛን ወደዚህ ነገር ያስገባን የልጅቷ መጎዳትና በቃ ለሷ በጣም ያለን ቤተሰባዊነት ስሜት በቃ ገፋፍቶን ነው እዚህ ነገር ውስጥ የገባ ነው። ግን ያው እውነትም አለን አይደል? ተረድቻችኋለሁ። እኔ በፍጹም እናንተ ትክክል ናችሁ። ምንም እኔ ጥፋት ብዬ ነው የማስበው ነገር የለም። እንደነገርከኝ እኔ ወደ ጉዳዩ ስገባ የምትደውሉልኝ ሰሞን እኔ በሆነ ጉዳይ ከከተማም ወጣ ብዬ ነበር። ስልኬም ዝግ ነበረ። በቃ ማነሳበት ምንም አይነት ሁኔታ አልነበረም። በቃ ራሴን እያዳመጥኩ ነበር። በዛ ሰዓት ደወላችሁልኝ። ብዙ ጊዜ ደጋግማችሁ ደወላችሁ። ያ ቦታ ደግሞ ማነሳበት አይነት ቦታ አይደለም። ለራሴ ጊዜ የሰጠውበት ታይም ነበር እና በዛች ክፍተት ነው እንግዲህ ነገሩ እየሰፋ እዚህ የደረሰው። ያኔ እናንተ በምትደውሉ ሰዓት እኔ ባነሳ ነገሮች ሁሉ ይፈቱ ነበር። ግን ጊዜ በሰጠነው ቁጥር ልጅቷም እዚህ ጋር እየተጎዳች ነው። እናንተም ደግሞ በቃ የሰማችሁት ነገር በጣም ከአይምሮ በላይ ነው። ምክንያቱም ይሄና ይሄ ያረጋል እንዴ ብላችሁ እንድታስቡ ያረጋችሁ ነገር ነው። እኛም ይሄ ነው የሚገርም ነገር። እኛ በዩቲዩብ ነው የምናውቀው ናሂ፣ በዩቲዩብ ነው የምናውቀው። መልካም ሰበና ያለ ልጅ ነው። ነገር ግን አንዳንዴ ሰው እንኳን ባያጠፋ እንኳን እውነቱን ለማወቅ ሰው ሲደውልለት ለማግኘት ሲሞክር ሰው ስልክ ዘግቶ መጥፋት እንደማታገኝ ነው ለኛ መጀመሪያ አስተሳየን የነበርከውና በጣም ነው ዲሳፖይንት የነበር ነው። በጣም ነው የደበረን። እንዴ የፈለገ ቢሆን እንዴት እሱ እንደዚህ እኛን እንትን ሊል ይችላል ብለን ያሰብነው ናሂ። እና ምንድነው ያደረግነው? ወደ ሄሉም ነው የመጣነው። አይ ትክክል ናቸው። እኔ አሁን እናንተን እንዲህ አልልም። ያው የነበርኩበት ሁኔታ ጥሩ ስላልነበረ እኔም ገዳም ነበርኩኝ ለትንሽ ጊዜ
ራሴን ማዳምጥበት አይነት ሁኔታ ውስጥ ነበርኩኝና ያኔ ስደውሉልኝ አመቺ ሁኔታ ስላልሆነ እናንተ ላይም እየዘጋው ነበር ላገኛችሁም እንደማልፈልግ ነበር እየገለጽኩ ነበር። ከኋላ እኔ መጥቼ ነገሮችን ሳይ እጅግ ከአይምሮ በላይ የሆኑ ነገሮች ናቸው ሀፕን አድርገው የተከሰቱት እና ደግሞ እውነት በሚመስል አይነት ሁኔታም ማለት ነው። ልጅቷ የእውነት ተጎድታለች። ይሄ ምንም ውሸት ሀቅ ነው፣ በቃ እውነታው ነው። እናንተ ደግሞ የልጅቷ ቤተሰብ ናችሁ፣ ኦር ጎረቤት አብሮ አደግ ናችሁ። ሶ ይሄ ጉዳይ እናንተን ይመለከታል፣ ፋሚሊውንም ይመለከታል። ብዙ ነገር ያላወጣችሁት ነገር አለ፣ በጣም ብዙ ነገር ማለት ነው እና በአጠቃላይ ይሄ ነገር መምጣቱ እኔ አሁን ከረፈደ በኋላ ብቻዬን ነገሮች ላይ መሆኔ መታገሌ ጎርቶኛል። ይህንን ነገር ለውብዬ ባማክር ፈጥኜ ልጅቷ ጋር ምናምን አብሬ ከመሆን እናንተንም ነገሩን አማክሬ ምናምን የተፈጠረውን ነገር ቶሎ ፊክስ ማድረግ ይቻል ነበር። ያም ሆነ ያው ምንድነው የመጀመሪያ የተፈጠረው ነገር ከመጀመሪያ ስነሳ እኔ አይደለሁም ልጅቷን እያወራው የነበርኩት። ይሄ ለእናንተ አዲስ ሊሆን ይችላል። እስከዚህ ሰዓት ድረስ እኔ አልነበርኩም ልጅቷን እያወራው የነበርኩት። ያ ማለት ፋይሉን ሙሉ ተቀብያታለሁ። እኔ የቀረብኳት በእህትነት በወንድምነት ነው። ሙሉ ፋይሉን ተቀበልኩኝ። ማን እንደሆነ ቼክ አደረኩኝ። የኔ ስልክ ከዚህ በፊት ስልክ ነበረኝ ለሆነ ጓደኛ የሰጠሁት ማለት ነው። ያንን ያ ልጅ አክቲቬት አድርጎ በኔ ፎቶ ተጠቅሞ ኤቭሪ የኔን ሁሉም ነገር የፖስታቸውን ፎቶዎች እየወሰደ ከዚህ ልጅ ጋር ረጅም ጊዜ እያወራ ነበር። በሚገርም ሁኔታ የሚያስልከው በራሱ አካውንት ሳይሆን በቤተሰቦቹ አካውንት እንደሆነም ደርሼበታለሁ። በሚገርም ሁኔታ በአክስቱ እንደሚያስልክ ሙሉ ፋይል ነው ከናርዲ የተቀበልኩት። በጣም ነው ያሳዘነችኝ። አብሬያትም የተጠጋሁት ለዚህ ነው። በቃ ልጅቷ በጣም የተጎዳችም ልጅ ስለሆነች እኔ ውብዬ ማለት ነው ስደት ላይ ከ6 አመት በላይ አሳልፋለች። እኔ ውብዬ ማለት እንደ ሌሎች እህቶቼ ነው የምቆጥራቸው። የውብዬ ፈተና እና የሌሎቹን ደግሞ አንድ አድርጌ ነው ማስበው። ውብዬ እጇ እዚህ ጋር ማሽን እጇ ላይ ወድቆባት ብረት ነው እጇ ውስጥ ያለው። ሰው የትልቅ መስዋዕትነት ነው። ረጅም ሰዓት ነው የሚሰሩት። በጣም ለፍተው ነው የሚሰሩት። እኔ እንኳን ከዚች ምስኪን ከስደተኛዋ እህቴ ልወስድ ቀርቶ ወደዛ ተቸግራ ወደዛ ብሰት ደስ የሚለኝ አይነት ሰው ነኝ። ካለኝ ላይ ማካፈል ካለኝ ላይ ማለት ነው። ምንም እንኳን ይሄን ያህል እንትን ባል ካለኝ ላይ ለማካፈል ጥረት የማረግ ቲክቶክ ላይ እንኳን ለማስተባበር ጥረት የማረግ ለሌሎች እኔ መድረስ የሚያስደስተኝ አይነት ሰው ነኝ። በፍጹም የኔ ባህሪ ስላልሆነ ሰውም ደግሞ የኔ ባህሪ እንዳልሆነ አውቆታል፣ ሰውም ተረድቶታል። ለዛም ነው ሰው ይሄ ናሂ ባህሪ አይደለም እያለ የነበረው። ለዛ የመጀመሪያ ውሳኔ ምንድነው ለማንም ሳልናገር ልጅቷን መቅረብ፣ ናርዲ መቅረብ በቃ ያለኝ አማራጭ ነው። ምክንያቱም ስሜ ባልዋልኩበት እየዋልኩኝ ነው። ያለ ስሜ የተሰጠኝ ነው። ስሜን ማጥራት ስላለብኝ ይሄ በአንድና በሁለት ቀን የተገነባ ስም አይደለም። ረጅም አመት የተገነባ ስም ነው። ራሴን ጠብቄ ያለው ልጅ ነኝ። ትዳሬ ላይ ክብር ያለኝ፣ ለሰዎች ክብር ያለኝ፣ ሰዎችን በመርዳት እማምን አይነት ሰው፣ ኢትዮጵያ ሀገሬን በመውደድ እማምን አይነት ሰው፣ እንኳን ከሰው ሳንቲም ልለቃቀም ከሰው ሳንቲም ልቀበል፣ ለዛውን ከስደተኛዋ እህቴ። ያ ነገር በጣም ስለተሰማኝ ቀጥታ ምንድነው ያደረኩት? በየትኛው ቁጥር ነው? አዎ ቁጥሩ የኔ ነው፣ ምንም ውሸት የለውም፣ የኔ ቁጥር ነው። ግን ደግሞ የዛሬ ያኔ ለአንድ ጓደኛ የሰጠሁት ቁጥር ነበር። ያ ቁጥር ማለት ነው በቃ በአመኔታ አንዳንዴ አምናችሁ የምታረጉት ነገር አለ አይደለ? በቃ ጓደኛችሁ ምንም አያረጋችሁም ብላችሁ ሲማችሁ ኖር የራሳችሁን ፕሮፋይል ትሰጣላችሁ። ያኔ ደግሞ ያ ነገር መዘዝ ነው ይዞ የሚመጣው። በቃ እኔን ያየ ይቀጣ። እኔ አምኜ ነው ያንን ያደረኩት። እኔ ሰዎችን ቶሎ የማምን ሰው ነኝ። ሰዎች ላይ ቶሎ እምነት የማሳድር አይነት ሰው ነኝ። ያ ነገር ግን ይጎዳኛል። አሁንም እየጎዳኝ ነው። ይሄንን ቪዲዮ እየተከታተልክ ነው ይሄንን ያደረከው። ምንም እንኳን አብረን በልተናል 2 አመትም 3 አመትም አብረን ብናሳልፍ አብረን በልተናል፣ አብረን ጠጥተናል። አብሮ የበላ አብሮ የጠጣ ግን ለጓደኛው ይሄን ያህል ክፉ ነገር አይመኝም። በቃ ይሄን ያህል ክፋትን እንዴት ትመኝብኛለህ? እሺና ምን ተጠቀምክ? ምንድነው ጥቅምህ? የኔን ውድቀት ነው የተመኘህልኝ? በጣም አመሰግናለሁ። በጣም ይጥቀምህ። ግን ደግሞ የዚች የስደተኛዋን እህቴን ህይወት ደግሞ የመታደግ በኔ ነበረ። በቃ እኔ አሁን ለእናንተ ቆይ መናገር ምንድነው ጥቅሙ? ሰው ታምናለህ እንዴት? አሁን ለምሳሌ ቆይ ሁሉም ነገር ስልክ ቁጥሩ፣ ቴሌግራም፣ ኢንስታግራም፣ ዋትስአፕ ሁሉ ነገር የነበረው በቃ በዛ ሲም የነበረው ሙሉ እንትን ሶሻል ሚዲያ እሱ ነበር የሚቆጣጠረው ለረጅም ጊዜ። እና እኔ በራሱ ስም ቀይሮ ምናምን ያለ ነው የሚመስል። ቼክም ደግሞ አድርጌ አላቅም። እና የኔን ፕሮፋይል ኤቭሪ የሚጻጻፋቸው ነገሮች ደረስኩበት። በቃ ደግሞ ይባስ ብሎ በራሱ ስም አይደለም ይሄንን ብር ራሱ የሚያስልከው በአክስቱ፣ አንዴ ባጎቱ ልጅ
እየቀያየረ ናሂ እናውቃለን አንተ እንደማታደርግ ግን እና እኔ እስቲ አንድ ፕሩፍ አምጡልኝ። እኔ ከሷ ጋር አንድ ቀን ቪዲዮ ተደዋውዬ አላውቅም። አንድ ቀን ከዚህ ልጅ ጋር ከናርዲ ጋር ቪዲዮ ተደዋውዬ አላውቅም። አየሁኝ ሙሉ ፋይሉን ተቀበል ቀረብኳት፣ እንደ እህት እንደ ወንድም ቀረብኳት። ያለውን ነገር ተረዳዋት። በቃ እሷ ማለት ውብዬ ማለት ናት፣ ስደተኛዋ እህቴ ናት እና ስደት ላይ በጣም ረጅም ጊዜ ያሳለፈች እህቴ ናት። ታዲያና ከጎኗ ሆንኩኝ። መፍትሄ ነበር። አሁን ይሄ ምን መሰለህ፣ አሁን ምን ማድረግ እችላለሁ? እሺ ይሄን ስሜን ለማጥራት ምን ማድረግ እችላለሁ? እሷን መቅረብ ደግሞ እኔ በእህትነት በወንድምነት ነው የቀረብኩ። እሷ ነገሩን ቀየረች እንጂ እኔ በወንድምነት ነው። ምንም ሪሌሽን እንደሌለን ታውቃለች። እኔ ሄሉ ጋር ነው ማድረው፣ ሄሉ ክፍል ነው ማድረው። ተለው በላይ ነው የተረዳው። ለምን እንደሆነ ታውቃለህ? ሁሉም ሰው ፊቱን አዙሮብህ ነበረ። ስለዚህ አሁን የወሰድከው እርምጃ ትክክለኛ ነው። እኔ የፈጣሪ እንጂ የሰው እኔ ባይዘው የሰው ደጋፊ እኔ አልፈልግም። አሳይታችሁኛል፣ ሁላችሁም ማለት ነው። ሁላችሁም ርቃችሁኝ፣ ሁላችሁም ጠልታችሁኝ፣ ሁላችሁም ሰድባችሁኝ። እኔ ግን ስድብ የሚገባኝ ሰው አልነበርኩም። እኔ እናንተ ተከራካሪ፣ እናንተ ተሟጋች ነበርኩኝ። እኔ ግን ደግሞ ይሄን አደረገ። በቃ እኔ እኮ ጥፋት እኮ አላጠፋውም አላልኩም እኮ። መስደባችሁ ሁሉ እኔ ምንም እንትን አላለኝም። ምክንያቱም ፈጣሪ አይስደባችሁ፣ ፈጣሪ አይቆጣችሁ። የሰው መቆጣት ይሄን ያህል ምንም ችግር የለውም። እኔንም ለማስተማር የመጣ ነገር ነው ብዬ ነው ማስበው። እኔ ጥፋት ነው ብዬ ማስበው ይሄንን ጉዳይ ውብዬን ማማከር ነበረብኝ። ግን ውብዬም በቃ አልተረዳችኝም። እኔ ስሜን ማጥራት ነበረብኝ። እችሊ ተጎድታለች። በጉዳቷ ከጉዳቷ ደግሞ ማከም ነበረብኝ። ለዛ እኔ ለብቻ የወሰንኩት ውሳኔ ነው። ጥፋታው ይኖረዋል፣ አጥፍቻለሁ። ውብዬንም አስቀይሜያታለሁ። ይሄም ላይስተካከል ይችላል። ከዚህ በኋላ ከውብዬም ጋር አብረን ላንሆን ጭራሽ እንችላለን። ግን ደግሞ የዚች የስደተኛዋ ህይወት ይመለከተኛል። እኔ ይመለከተኛል። በጣም ነው ያሳዘነችኝ። ምክንያቱም በጣም ብዙ ብር ነው ያስላካት፣ ብዙ ብር ነው በቃ እንትን ያላት። ግን ደግሞ እስከ ህግ ደረጃ እንሄዳለን። ምክንያቱም በእኔ ስም ነው ይሄንን ያደረገው። አንላቀቅም። አሁን ይሄንን ቪዲዮም ሲያይ ታውቃለህ፣ ራስን ማን እንደሆንክ ታውቃለህ። እስከ ህግ ደረጃ እስከ መጨረሻ እስከ ፍርድ ቤት እንሄዳለን። ምክንያቱም በእኔ ስም የቅርብ ሰው ነው። በእኔ ስም በእኔ ፎቶ ብር አስልካታል። በፍጹም አልለቅህም፣ በፍጹም። አሁን የህጉን ፕሮሰስ ጀምሬዋለሁ። አንላቀቅም። ምከፍለው መስዋዕትነት ከፍላለሁ። ግን አንተን እስር ቤት አስቀፍድጄ ያኔ ነው በቃ ሰላሜን ማገኘ የልጅቷን ብር ተመልሶ እኔ ትምጣና ላውራ። እኔ በጣም ውስጤ ተበሳጭቶ እኔ ማለት እዚህ ጋር መናገር ፈልጋለሁ። ማለት በዛ ሰዓት በተፈጠረ ሰዓት እኔም በሰዓቱ በጣም ነርቨስ ሆኜ ነበረ። ውብዬ ጋር የነበርኩት። ከዛ በኋላ ሁኔታውን ማጣራት ፈለኩኝና ከልጅቷ ጎን ሆንኩኝ ማለት ነው፣ ከነናሂ ጎን። ውብዬ ትክክል ናት። ምክንያቱም እዛ ጋር ያየችው ነገር እውነት ነው። በሷ ወክል ሆኜ ሳስብ እውነት ነው። ግን እቺ ልጅ ለምንድነው እንደዚህ ያመረረችው ብዬ ማሰብ ጀመርኩ። ከዛ በኋላ ያለውን ነገር ለማጣራት ከልጅቷ ጎን ሆንኩኝ ማለት ነው። እና እኔም ሳጣራ ያለው ነገር ናሂ ጋርም ሆኜ አንድ ላይ ያወራን ነገሮችን ያጣራን ነበረ። ስናጣራ በናሂ ፌክ አካውንት ተከፍቶ በቃ ሙሉ ናሂ እንደሆነ ነው የሚታየው ሁሉም ነገር እዛ ጋርና ይሄን ነገር ታውቂ ነበር አንቺ? ከኋላ ነው ያወቅኩት። እኔም ከሱ ጋር እኩል ነው ያወቅኩትና በሰዓቱ ሁላችንም ነው የተሸወድነው። እና እኔም ሳጣራ ከሱ ጋር እንደዛ ነውና ይሄን ያክል ክፋት ምንም አያደርግም ማለት ናሂ ምንም አይሆንም። ግን ለሷ እቺ ልጅ ስደት ላይ ብዙ አመት ቆይታለች። ብዙ ነገሯን አታለች። ብሯን፣ ህይወቷን፣ ብዙ ነገሯን ነው የነጠቀውና እንደዚህ ፌክ አካውንት ከፍታችሁ የሰው ህይወት ብታበላሹ እዚህ ጋር ደግሞ የሱ ትዳር ተበጥብጧል። እና እኛም ትንሽ ባለን ነገር ትንሽ ሰላም አይደለንም። ውብዬ ጋርም እኔ በጣም አሁን ላይ ያለውበት ጥሩ አይደለም። ምክንያቱም ይሄን ነገር ለማጣራት ስል ውብዬን አስቀይሜያታለሁ። እና ቤተሰቦች እናንተም ተረዱ። በምክንያት ነው እንጂ ከዚህ በፊት እንደዚህ አይነት ነገርም የለብንም አድርገንም አናውቅም። እና ብቻ እኔ እንደ ሀሳብ ምላችሁ ትምጣና እሷ እውነቱን እንድታውቅ ነው የምንፈልገው። ለሷ ደውሉላት ስለ እኔ ለእናንተ መናገሬ እናንተም የሆነ ሰዓት ከኔ ተቃራኒ ሆናችኋል። ማንም አልተረዳኝም እውነት ለመናገር እኔ እናንተን ሁላ እስከቀየም ድረስ ማለት ነው። ግን ደግሞ ትክክል ናችሁ። ነገሩ መውጣቱ ጥሩ ነው። ግን ደግሞ በቃ የሆነ ሰዓት እናንተን እስከመቀየም ደርሼ ነበር። እኔ ደውሉላት በቃ። እኔ ከእናንተ ጋር ማውራት ይሄን ያህል ብዙ እንትን ወርዛ ያደርጋል ብዬ አላስብም። እናንተ ማውቃችሁ ጥሩ ነው። ከፈለጋችሁ ደግሞ መረጃዎችንም ወስጃለሁ ከሱ አሳያችኋለሁ። እስኪ ትምጣና ያለው ነገር አብረን ብናሳያት አይሻል? እስኪ ደውለንላታል። እስኪ
ሄሎ ታለች። ሄሎ ናርዲ። ሄሎ ናርዲ፣ እንዳትዘጊው አደራ በእናትሽ። አንድ ነገር ፈልጌሽ ነው። እንዳትዘጊው። ምንድነው? ምን ቀረብሽ? ምን ፈልግ? አንዴ አናግሪኝ እባክሽን። አንዴ ብቻ አናግሪኝ። ምንድነው? ይኸውልሽ ናርዲ፣ እኛ እንግዲህ ወንድሞችሽ ነን፣ አብሮ አደጎች ነን። እንግዲህ ብዙ ነገሮች ላይ አብረን ብዙ ነገር አይተናል። እንግዲህ በልጅነታችን አሁንም ቢሆን አንቺን ለመርዳት ነው። አመሰግናለሁ ስላሳያችሁኝ ወንድምነታችሁ። ግን ይኸውልሽ ለአንድ ነገር ብቻ ነው፣ ለአንድና ለመጨረሻ ጊዜ ብዙ ነገር ምንድነው የምትፈልገው? እኔ ልዘጋው ነው። ሰላም ይለምናፈጥ ሰላምሽን የሚሰጥ አንድ ነገር ነው። በቃ መስማት ያለብሽ ነገር ነው። እባክሽ ምንድነው የምትፈልጊው? ይኸውልሽ ናሂ ሊነግርሽ የሚፈልገው ነገር አለና እባክሽ እኔ ምንም ማየት አልፈልግም፣ እናንተንም ማግኘት አልፈልግም። በቃ ካልፈለኩሽ ምንድነው የምትፈልጊው? በቃ ለልጅነት ጊዜያችን ብለሽ በቃ አንድ ጊዜ ነይና ነገሩን እናስረዳሽ እባክሽን። አንዴ ብቻ ዛሬ ብቻ የመጨረሻ ነው የምንፈልግሽ። እሺ ስለናትሽ ብለሽ የመጨረሻ የምንልሽን የምትሰሚው ነገር አለ፣ አንቺም ልብሽን የሚያሳርፍ ነገር። እሺ በይንና ከዚህ በኋላ ጭራሽ ስምሽንም አናነሳም፣ አንገናኝም። በቃ የመጨረሻ ቀን ነው የምንፈልግሽ ዛሬ እባክሽ። ስለዚህ ከዚህ በኋላ አጠገብ ያደርሱ ማለት አዎ፣ ዛሬ ማናችሁም አጠገብ ያደርሱ። በቃ ዛሬ መጨረሻ የምናግዝሽን የመጨረሻ ነገር ስላደረግን የመጨረሻ ዛሬ ነይልንና ሁሉን ነገር እናስተካክል እባክሽ። ይኸውልህ በእናትሽ ስላልከኝ አንደኛ የምነቀው እንጂ እናንተንም ማየትም አልፈልግም፣ ምንም ነገር መስማትም አልፈልግም። ሰማኸኝ አይደል? አዎ ናርዲዬ እባክሽ በቃ ነይና በቃ እንትን እንላለን፣ እንጠብቅሻለን። ጊዜ ነው ድጋሚ ግን ማናችሁም አጠገብ እንድትደርሱ አልፈልግም። እሺ ናርዲዬ፣ እሺ በራይድ ነይ፣ እንጠብቅሻለን። እዚህ የት ናችሁ? ወዳጅነት ነው ያለን። እሺ እመጣለሁ። እሺ ናርዲ ቻው። በጣም ተከፍታለች። ባለፈው ታም ይዣት ቤት ሰዓት ደግሞ ትንሽ አሟትም ስለነበረ ሳስታምማትም አጠገቢያቱ ምናምን ብላ በቃ ወደ ቤቷን ሄደች፣ ወደ እናቷ ጋር። ስለዚህ ዛሬ ያለውን ነገር እንነግራታለን እኛ በተረዳነው ልክ ማለት ነው። ሁሉን ነገር ግን ማየት እንፈልጋለን እና አሁንም ቢሆን አሁን በተናገርከው ሳይሆን ማየት አለብን። እሷ ያሳየችን አንዳንድ ፋይሎች አሉ፣ የቴሌግራም ስክሪንሻት አለ፣ የዋትስአፕ ስክሪንሻት አለ፣ ድምጾች አሉ። እኔ ንጹህ ሰው ነኝ። እኔ በፍጹም እኔ እግዚአብሔር በሚያውቀው እኔ በተለይ ዩቲዩብ ላይ ከመጣው ጀምሮ ከአንድ ሰው እኔ በሐሰት አንድ ብር እኔ ተቀብዬ አላውቅም። ለግል ጥቅሜ እኔ አንድ ብር ሰውን እኔ በእንደዚህ አይነት ሽወዳ ገብቼ አላውቅም በፍጹም። እኔ ወደዛ ሶሻል ሚዲያ ላይ ላሉ ለሚመለከቱ ወደዛ ባረግ ነው እንጂ ወደዚህ እኔ በፍጹም እንደዛ አድርጌ አላውቅም። ቤተሰቦቼም ይሄንን ያውቃሉ። እኔ ምን አይነት ከነሱ ጋር ግንኙነት እንዳለኝ ያውቃሉ። እኔ እንደማላረግም ሁላችሁም ታውቃላችሁ። ሁላችሁም ነው መስከራችሁልኛል። አመሰግናለሁ አላችሁ። አንዳንድ ሰው ያው ደግሞ በጣም ትልቅ ቦታ የሰጠ ሰው እንደዚህ ስትሆን በጣም ይከፋባል አይደለ? በቃ በውብዬን ደግሞ እንደዛ ማስከፋቴ እኔ ምንም አልልም፣ ግን ደግሞ የእሷን ህይወት አትርፌያለሁ። የውብዬን ደግሞ እግዚአብሔር ከፈቀደ ደግሞ አንድ እንሆናለን፣ ካልሆንም ደግሞ ችግር የለውም። በቃ ፈጣሪ የፈቀደው ነው የሚሆነው። ግን ደግሞ የዚህ ችግር ነገር እኔ እሱ ይስተካከላል ብዬ አላስብም። ምክንያቱም ውብዬ አንዴ አቂም በጣም ተቀይማኛለች። እሱ ይስተካከላል ብዬ አላስብም። እሺ ትምጣና ያለውን ነገር በደንብ እና ስለዳታ ይሻላል። እስኪ እንደሚገባት አድርገን በደንብ እናወራታለን። እሺ ናርዲ እኔ ምን አደረኩሽ? ኧረ ጨብጭኝ ነይ እንጂ ጨብጭኝ በእናትሽ ናርዲ። እንነጋገር ብለን የጠራንሽ ግን ናርዲ ይኸውልሽ ነገር በእንደዚህ አይነት መልኩ አይደለም። እኔ ከጎንሽ ነበርን እኮ ለምንድን ነው እንደዚህ የምትሆኝብን? ከጎኔ መሆናችሁን አሳይታችሁኛል። አመሰግናለሁ። ይሄንን ልትሉኝ የመጣሁት አይደለም ናርዲ። እኔ አንድ ነገር በደንብ እናስረዳሽ ናርዲ። እኔ እዚህ ጋር ቆሜና አንቺ እኮ እህታችን ማለት ነው ነገር ይገባናል፣ ያለው ነገር ይገባናል። ይሄን ያህል ምን ባረግሽ ነው ሰላምታውላ እንትን ለምን እስቲ ሰላም ስሜቱ እኔ ጋር ነው ያለው አይደለም። ምንም የምታውቀው ነገሩ ምንም የምታውቂው ነገር የለም። ዛሬ የጠራንሽ ምን መሰለሽ ናርዲ፣ እስካሁን ድረስ የተፈጠሩት ነገሮች እንዳለ ያው ከሀገር ስትመጪ ከዛ ካለሽበት ሀገር ስትመጪ ብዙ ነገሮች አሳልፈሽ እንደመጣሽ ያው እኛም እናውቃለን። እዚህም ስትመጪ ደግሞ በጣም ከባባድ ነገሮች አጋጥመውሻል። በእኛም ስህተት ይሁን በተፈጠሩት ነገሮች ብዙ ነገሮች አጋጥመውሻል እና እነዛ ነገሮች የተፈጠሩበትን ሁኔታ በቃ ልናስረዳሽና ዛሬ እውነታውን በደንብ እንድታቂው ያለውን ነገር ባለፈውም እንግዲህ ናሂ አንቺን በመቅረብ ለሞከረው ነገር በጣም ጎርቶሻል። አንቺም ቀለበት ድረስ እስከማሰብ ድረስ ደርሰሻል። ስለዚህ አሁን ናሂ በደንብ ያለውን ነገር እንዲነግረን ነው ዛሬ የጠራ ነው። እሱም እውነት አለኝ አገኙኝ ባካችሁ ሲለን አገኘ ነው ያለውን እውነት ናርዲ፣ ላንቺም ለህሊናሽ እረፍት
ይጠቅምሻል። ገባሽ? ግን አሁን አንድ ነገር ልንገራችሁ። አንደኛ ይሄ ካሜራ ይዛችሁ የምትመጡትን ነገር እኔ አልፈልግም። እኔ ጭራሽ የባሰ ስሜ እየጠፋ ነው ያለው። አንደኛ፣ ሁለተኛ ደግሞ በቃ መነጋገር ካለብን ራሳችን መነጋገር የምንችለው ነገር አርዲኮ ይሄንን ጉዳይ ወደ ሶሻል ሚዲያ ይዛችሁልኝ እያልሽ የነበረው ለምን ሆነና አንቺ እኮ አንቺ ራስሽ ብለሽ አሁን ደግሞ መጨረሻ ላይ ነገሮችን ባልሽ ብሾ መንገድ ካልስካሊዱ ድረስ ካሜራ ይቆምልኝ ምን ማለት ነው? ኦሬዲ እኮ ሶሻል ሚዲያ ላይ የወጣ ነገር ስለሆነ እሱም የተበላሸ ስም አለው፣ አንቺም የተበላሽው ገንዘብ አለ፣ እኛም የጠፋው ስም አለ። ምንድነው የፈለጋችሁ? ስሙን እንዳስተካክልለት ነው? አይ ነው አይደለም፣ ያስረዳሽ አይደለም። ገንዘብሽ የሚመለስበትን ሁኔታ ሊያስተካክልልሽ ነው። በቃ ለምን እኔ በከዚህ በኋላ ሰላም ነው የምፈልገው፣ ብርም አልፈልግም። እናትሽ መርዳት ያለብሽ እኔ መመለስ ካለብኝ ወይ ድጋሚ መለሳለሁ እንጂ እሺ ቢያንስ እናንተንም ማንንም አልፈልግም። እሺ ቢያንስ ከዚህ በላይ በቃ እኔ ሰላሜን አግኝቼ ልኑርበት። እሺ ቢያንስ ግን እውነቱን ማወቅ አለብሽ አይደል? ለህሊናሽ አስረፍት። እንቅልፍ እየተኛሽ ነው ሰሞኑን? እሱ የኔ ጉዳይ ነው። እየተኛሽ አይደለም? እሺ ምን ይሁን ነው የምትሉት? ምን አድርጊ ነው የምትሉት? የሚልሽ ነገር ካለ እንስማ። ምንድነው? እሺ ምንድነው? ጥያቄ ጠይቅሻለሁ፣ የዛ መልስ ትመልሽልኛለሽ። እሺ ምንድነው? ናርዲ ከኔ ጋር በቪዲዮ ተደዋውለሽ ታውቂያለሽ? አላውቅም። በቪዲዮ አውርተሽኝ ታውቂያለሽ? ታዲያ እኔ መሆኔን እንዴት አወቅሽ? ፎቶ ትልክልኛለህ፣ ቮይስ ትልክልኛለህ እና ፎቶ ሌላ ሰው አይልክልሽም? እንዴት ማለት? ፎቶ ሌላ ሰው አይልክልሽም? የኔን ፎቶ የተፈጠረውን እኔ ከስር ልንገርሽ። በቃ መካካድ ነው። ምን መካካድ? ኖ ምንም መካካድ አይደለም። እኔ የቀረብኩሽን ምክንያት አለኝ። ወደ አንቺ ሰው እኔ እርጉዟን ሚስቴ ቆይ አይደለም እርጉዟን ሚስቴ ትቼ እኔ ወደ አንቺ ስጠጋ ለምን ይመስልሻል? ቆይ የተፈጠረው ማጣራት ስለነበረብኝ ስልክሽን ባለፈው አልሰጠሽኝም? ሰው አየሁኝ፣ ያለውን ነገር ሙሉ አየሁኝ። ቀረብኩሽ ውብዬ፣ እንደዛ ሆና እኮ ወደ አንቺ የቀረብኩት ለምን ይመስልሻል? ይሄን ነገር ማጥራት ስላለብኝ ስልክሽን ተቀበልኩኝ፣ ሰጠሽኝ። እኔ ሄሉ ጋር እንደማድር ታውቂያለሽ። ሰው ስልክሽን ተቀብዬ መጣሁኝ፣ ሙሉ መረጃዎችን አየሁኝ። እኔ ከዚህ በፊት ቁጥር ነበረኝ፣ ያንን ደግሞ ለጓደኛዬ ሰጥቼው ነበረ። ያ ጓደኛዬ ደግሞ በኔ ፎቶ በኔ ምስል ሙሉ ተጠቅሞ አንቺን እያጭበረበረሽ ነበር። ገባሽ? ቪዲዮ ከኔ ጋር አውርተሻል ቪዲዮ እንዲህ ቪዲዮ ኮል አውርተናል። ባላወራም ግን ቤት ምናምን ስትገዛ ቪዲዮ ልከህልኛል። አንተ ቁጭ ብለህ እየበላህ ምናምን እሱ ቪዲዮ ሪከርድ ነበር። የስንት ቪዲዮ እኮ ነው ዩቲዩብ ላይ እኮ ሰራለሁ። ከዛ ላይ እየቆረጠ እኮ ይልክልሻል እኮ። በቪዲዮ ኮል እኛ አውርተናል። ምን ማለት ነው? በናሂ ሁሉ ነገር አድርጎ አታሎሻል። በኔ ፎቶ ሙሉ አጭበርብሮሻል። እሺ በኔ ናሆ ማሞ በሚል ብር ልከሻል? ናሆ ማሞ በሚል ብር ልከሻል ወይስ በማን የላክሽው? እኔ እንዳየሁት ከሆነ እንግዲህ አጎት እህቴ እያለ ነው በወንድሜ እያለ ነው እያስላከሽ የነበረው። ፎቶዎቹን እንዳየሁት ከሆነ ናሆ ማሞ በሚል አስልኮሻል ያ ሰው? አረ ምንድነው የሚለኝ እንዴ? አስልኮሻል እኮ ነው። ናሆ ማሞ በሚል ተልኳል። ተልኮልሻል? ንገሪ። መረጃዎቹ እኮ አሉኝ። እኔ እኮ ሙሉ ተቀብዬሻለሁ ባለፈው ስልክሽን የሰጠሽኝ ቀን። አልገባኝም። ምን ይሁን እና ራስህን በእህቴ ላኪልኝ የምትለኝ እኮ እህቴ ሄለን ናት። ሄለን በሚል ልከሻል አንቺ? ምንድነው? እኔ ላኪ በምትለኝ እኮ ነው የላኪልኝ። እኔ አይደለሁም። እኔ ላኪልኝ በምትለኝ ብቻ ነው። እኔ አይደለሁም። እሺ እኔ አይደለሁም እኮ። እሺ ምንድነው? ተጭበርብረሻል እኮ ናርዲ። ልጁ ያጭበረበረሽ ልጅ የናሂ የቅርብ ጓደኛ ነው። ምግብ ሲበላም የላከልሽ ቪዲዮ። ቆይ ምንድነው? እናንተ ልታሳብዱኝ ነው እንዴ? እኔ እዛ ብቻ ያልመጣሁትን እዚህ ልታሳብዱኝ ነው? አሳየት ናት። ምንድነው ፍላጎት? ምንድነው? ቪዲዮ ኮልም ይሁን አላደረክም፣ ቴክስትም ይሁን ግን ቤት ውስጥ ቁጭ ብለህ የገዛ ነው ቤት ቁጭ ብለህ የምትበላው ምንም እኔ ቤት እኮ በዚህ አጋጣሚ አልገዛውም እኮ ምንም እኮ ቤት የለኝም። እኔ ኪራይ ቤት እኮ ነው የምኖረው። ቤት እኮ የለኝም። እኔ አጭበርብሮሻል። እስከ ቤት መጥቶ እየቀረጸ አጭበርብሯታል እኮ። እኔ እኮ በሲሜ እኮ ነው የነገደው። ራሴ ወዳጄ ቅርቤ ሰው ያልኩት እኮ እንደዚህ ያደረገ እኔ ቀረጻ ቤት ውስጥ እንደዚህ። አሁን ላይ ግን ስልኩን እያነሳልኝ አይደለም። በጣም ጎበዞች። ሌላ ደግሞ ድራማ ኖ ሌላ ድራማ ደግሞ ንገሩኝ እንዴ። አሰማትና ይሄ ድምጽ እኔ ነው። እናንተ ፍረዱ። እሺ ነገር አለ። ለምን ነው ማሰሚው? አንቺ ይሄ ድምጽ እኔ ነው። ሰላም እንዴት ነሽ ናርዲ? ደህና ነሽ ወይ? እኔ ያለው እግዚአብሔር ይመስገን። ደግሞ በጣም ነው ናፈቅሽኝ እና በነገራችን ላይ ደግሞ ገንዘቡ ደርሶኛል። በጣም አመሰግናለሁ። እኔ ከስደተኛው እህቴ እኔ ገንዘብን ያስልካለሁ። ሚስት እያለች ልጅ እያለኝ ይሄኔ ድምጽ ነው። ፍረድ። እሺ ኪራ ፍረድ። እኛም ባለፈው ሪሲቶች ተልከዋል ምናምን ያልነው ሪሲቱ በአንተ ስም አልተላከም። የቴሌግራም ስክሪንሾት አየን። ቁጥሩ ያንተ ነበረ፣ ዋትስአፕ ያንተ ነበረ። ነገር ነው ያረጋገጥኩት። እሷ መሆን ስታየው ይሄማ የወንድሜ ነው አለሽ። ገባ ሙሉ ፎቶዬን ተጠቅሞ እንግዲህ እቺን መስኪን ልጅ ማጭበርበር ምን ይሉታል? ቆይ ምን ትጠቀማለህ? እሷ እንደዚህ አድርጋ አሰቃይታት የኔንም ስም አጥፍተህ ምን ትጠቀማለህ? እኔ ስንት ሰው ነው የሰደበኝ? ችዬ እኮ ነው። ስንት ሰው ነው? እኔ ሸርሙጣ የምባል ሰው አይደለሁም። ትዳሬን አክባሪ፣ ልጄን ወዳጅ፣ ልጆቼን ወዳጅ ነኝ። እኔ
ስሜን አጥፍተሃል። የልጅቷን ገንዘብ በእኔ ስም አጭበርብረሃል። በፍጹም አንላቀቅም። በፍጹም ናርዲ፣ እኔ ይሄንን ልነግርሽ ፈልጌ ነው፣ ግን ልትረጅኝ አልቻልሽም ናርዲ። እኔ ከጎንሽ የነበርኩት ለዚህ ነው። እኔ እውነታውን ስላወቅኩኝ ነው፣ ግን ደግሞ አልተረዳሽኝም ናርዲ። በእኔ ስም የተጭበረበርሽ የነበረው አልተረዳሽም። ላስረዳሽ ሞከርኩኝ። ከጎንሽ የሆንኩበትም ነገር ይሄንን ነገር ለማጥራት ብዬ ነው እንጂ እኔ አንቺን የመጉዳት ምንም ፍላጎት የለኝም። አሁንም ጎርተኛል ብለሽ የምታስቢ ከሆነ ይሄው ይቅርታ። በቃ እኔ ይቅርታ ማለት ያለብኝ ግን ያው እሺ፣ እኔ ቆየ ምራጭሽ እሺ፣ ነው የቱል እሺ፣ ይኸውና መረጃውን ይኸው። እንዴት ነው አንቺ አሁን ይኸው የኔ ትክክለኛ አካውንት ቪዲዮ ኮል ማታወሪው? ይኸውና የኔ ቴሌግራም ይሄ ነው። ይኸውና የኔ ቴሌግራም ይሄ ነው። ይኸው የኔ ቴሌግራም ትክክለኛ ይሄ ነው። ግን ሁለተኛ ቁጥር ነበረኝ። ያ ጓደኛዬ ወሰደ፣ አጭበረበራት። ሶ ግን እንፋረዳለን። በፍጹም አልተውም። ምክንያቱም ቀላል ብር አይደለም ያስላካት። እኔ ህይወትሽ እንዲበላሽ በፍጹም አልፈልግም። ገባሽ? ግን በዚህ ዘመን ወዳጅ መስሎ ብዙ ጠላት ነው ያለን። ወዳጅ የሚመስሉ ጠላቶች በዝተዋል። በቃ ግን ደግሞ ፈጣሪ ይፈርድብሃል ፈጣሪ። እኔ ግን በፍጹም ካንቺ መለየት አልፈልግም። ይሄን እንድታቂ እፈልጋለሁ። ተረጋጊ፣ እኛ አለንልሽ። ናርዲ ተረጋጊ። የጠፋውን ነገር ቢኖር አብረን እናስብ። ችግር የለውም። እኛ አብረን ሁሉ ነገር እንመልሳለን። እሺ ማንን ነው ቆይ ማምነው? ተረጋጊ ናርዲ፣ በእግዚአብሔር በእናትሽ ናርዲ። እኛም ስንሰማ በጣም ነው ሄደን በቃ እኛ የቻልነውን ያክል እናግዛለን። እኛ እናግዛለን ያለውን ነገር ሄሉም አለች እኔም አለሁልሽ፣ እናግዛለን። የኔ ትዳር ኦልሬዲ ፈርሷል። በቃ በቃ ይሁን ይበተን። የኔ ትዳር ፈርሷል። ችግር የለውም ግን ችግር የለውም። በቃ ችግር የለውም። በቃ ተረጋጊ፣ እናስተካክለዋለን። ሁሉም ነገር ይስተካከላል። ሁሉም ነገር በቅርብ ቀን ይስተካከላል። ተረጋጊ በእናትሽ፣ አታልቅሽ። ስለምን እንደምታለቅሽ? እሺ ያረፍት ያለ ቁጭት ያለሽ ቁጭት ያለሽ በቃ ነይ ልውሰድሽ። ነይ በቃ ነይ ከኔ ጋር አይደለም። በቃ ነይ በቃ ችግር የለውም። ነይ በቃ ነይ ናርዲ ነይ። ወይ ተረጋጊ። ታዋት በቃ ነይ እንትን ልበላት እናንተ ማሂ። የሚገርም ነገር እኔ ይሄንን ነገር በመስማቴ በጣም ነው በቃ ደስ ያለኝ። ለምን አንተ የወሰድከው እርምጃ ለራስህ ትክክለኛ መንገድ ነው። በትክክለኛ መንገድ ደግሞ ማወቅ መቻልክ። ትዳሬን ሪስክ ውስጥ አስገብቼ ነው እዚህ ጋር ትዳሬን ሪስክ ውስጥ አስገብቼ ነው። ግን ምክንያቱም ልጅቷ በቃ አየውኝ እኔ ሙሉ ሁሉም ነገር ፎቶ ተመሳሳይ ነው። ቁጥሩ የኔ ነው። ደነገጥኩኝ። ከዛ አይምሮዬ ላይ የመጣው ያ ልጅ በቃ ሸውዷታል ነው። ሶ ከሷን መቅረብ፣ መረጃ፣ ትክክለኛ መረጃ መውሰድ። ይሄንን መረጃ ሆኖ ብያ አትቀበለኝም። ኦሬዲ ትዳሬ ፈርሷል። እኔ ከዚህ በኋላ ይስተካከላል የሚል ምንም አይነት አስተሳሰብ የለኝም። በቃ ኦሬዲ ፈርሷል። በናርዲ በኩል ያለውን እንጨርስና በሷ በኩል ያለውን ደግሞ እንሞክራለን ጥግ ድረስ። ምን ተስፋ አለኝ እኔ ከዚህ በኋላ? ችግር የለውም። እኔ ለዚች ልጅ ስል ትዳሬ ከፈረሰ ይፍረስ። ምክንያቱም የዚችን ህይወት ቢያንስ አትርፌላታለሁ። ቢያንስ እንደርስላታለን። እኛ እንተባበርላታለን። ቢያንስ ያጣችውን ግማሹን እንኳን በቃ የሚመልስ አይነት ነገር እናደርግላታለን። ይሄ ነው እኔ ሐሳብ። እኔ ማንንም እንዲጎዳብኝ አልፈልግም። የማንንም ጉዳት እኔ አልፈልግም። እኛን በጣም ይቅርታ አድርግልና ይቅርታ አድርግልና። እኔ ችግር የለውም እንደዚህ አይነት ነገር ይዘን ስለመጣን። እናንተም እኮ በቃ አስባችሁ እኮ ነው። አንተም ገዳም በሄድክበት ሰዓት ቤት ድረስ ልጅቷን ይዘን ስለመጣን አክቹአሊ ቤትን ማጣራት አይነበረችው እሷ ነች። ግን እኛ እንደዛ ነገር ስሜታዊ የሆነ ነገሮች ማድረግ አልነበረብንም። በኋላ ግን እኛም ከሷ ፊታችንን ያነሳ ነው ባለትዳር ሊበተን ስለሆነ ልጆች ያለ አባት ያለ እናት ሊቀሩ ስለነበር ነው። ስለዚህ እኛንም በጣም በቃ ከልብ ይቅርታ አድርግልና። ኧረ ችግር የለውም። ማድረግ አልነበረብንም በጭራሽ። ችግር የለውም። እኔ ውስጤ በጣም አዝኗል ታውቃላችሁ። እኔ በእናንተ ሳይሆን በቃ እኔ ወዳጄ ያልኩት እኔ ሲሜን አሳልፌ በቃ በሰዓቱ የሰጠሁት ወዳጄ ይሄን ያህል ነገሮችን ያበላሻል ብዬ እንዴት ላስብ? በእኔ ስም እየነገደ እኔ በፍጹም ሚዲያ ላይ ከወጣው ጀምሮ እኔ አንድ ሰው እኔ አሳዝኜ አላውቅም። ሁሉም ይመሰክራሉ ስለኔ ባህሪ። ሁላችሁም ታውቃላችሁ። በቃ አሁን ላይ የምትሰድቡኝም በቃ አሁን ላይ ጥሩ ሰራምት ሁላችሁም የኔን ባህሪ ታውቃላችሁ። የኔ ባህሪ እንዳልሆነ ታውቃላችሁ። ግን ደግሞ ይሄን ነገር ለማጥራት ስር ራሴን ዝቅ ማድረግ ነበረብኝ። በቃ እየተሰደብኩም ቻል አድርጌ ይሄን ነገር ለማጥራት ነው። በቃ የተረዳችሁኝ አመሰግናችኋለሁ። በቃ እውነት አለው የልጅ ያላችሁኝ አመሰግናችኋለሁ። ሌላ ምንም ልከፍላችሁ አልችልም። ከጎኔ ያልሆናችሁም ሁላችሁንም አመሰግናችኋለሁ። እሺ
በቃ አይዞህ አታልቅስ በእናትህ። ከውብዬ ጋር ያለውም ነገር በስትክክል ይፈታል። ምንም ሀሳብ እኔ ምንም ተስፋ የለኝም ከዚህ በኋላ አይደለም ይፈታል። ናይ ይፈታል። በውብዬ በኩል ምንም ተስፋ የለኝም። በቃ ናይ ምንም ነገር ማይፈታ ነገር የለም። ምንም ተስፋ የለኝም። በቃ ትዳሩ ላይ ይማግጣል እኮ አንተ እኮ እሷን ብለህ እኮ ሄሉ ቤት ነው ስታድር ነበር። ይሄን ሁሉ ነገር ስናጣራው እኔ በፍጹም እኔ ውብዬ ላይ በፍጹም መማገጥ የምችል አይነት ሰው አይደለም። ግን ሰው ላይ የተረዳኝ እንደዛ ነው። በቃ አይደለም ኮመንት ላይ እኔ ማጥፍቻለሁ። ቢሆን ግን ብዙ ሰዎች አንተ ናይ እንደዛ ያደርግም ምን አስነክታው ነው እያለ ነበር። አንተ ግን ይሄንን እርምጃ ስለወሰድክ በግሌ በጣም ነው ማመሰግን። ለምን የጠፋውን ስምህን ራስህ ልታጠራበት የሄድክበት መንገድ በጣም የሚያኮራ ነው። ስለዚህ ናይ አትጨናነቅ፣ ትዳርህንም አይበተንም። ዩቲዩብ ቤተሰቦቻችንም እባካችሁ ኮሜንት ሴክሽን ላይ ውብዬ እባክሽን ወደ ትዳርሽ ተመለሽ፣ ወደ ቤትሽ ተመለሽ። እኔ ከውብዬ ጋር ያለ ነገር ምንም የሚስተካከል ነገር የለም። በቃ ኦልሬዲ ተስፋ የቆረጥኩበት ጉዳይ ነው። ይስተካከላል። ውብዬ ጨክናብኛል። ጭራሽ ልታይኝ እኮ አልፈልግም። በእናትህ ናይ አታልቅስ። በእናትህ ናይ በእግዚአብሔር እንዴ ናይ ለምንድነው እንደዚህ የምትሆነው ናይ